የልጁ ውጤት መልሱን ይዤላችሁ መጥቻለሁ ማለት ነው። ከብዙ ድካም በኋላ መልሱን አመጣሁላችሁ። ብዙዎቻችሁም ሱመያም መልሱን ስጠብቅ ነበረ። ስለዚህ እስከ መጨረሻው በትዕግስት አዳምጡኝ። ስፈልጋት ከመጀመሪያው ጀምሬ ከእነ አብዲ ጋር ሆኜ ስፈልጋት ቆይቼ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም፣ በያላችሁበት ሰላማችሁ ይብዛ። እንግዲህ እንደምታዩት ከስንት ወራት በኋላ ተመልሼ መጥቻለሁ። ቤታችን ስመጣ አለገባው ሙስጠፋ እንግዲህ ይዞታል። የራሱን እቃ አስገብቶበታል። መኝታ ክፍል እዚህ ገብቷል። እሱ መኝታ ክፍሌ ጀሚላ የተወለደችበት የድሮ መኝታ ክፍላችን። አሁን ደግሞ ፈልገን ስናጣ ነው ቪዲዮ ይሰራላችሁ ማለት እዚህ አካባቢ አልደረሰችም። እሷ ቤት እንዳለች አላገኘኋት። መጣኋት መኝታ ክፍላችንን መጣሁኝ። ሰው ተከራይቶት እየኖረበት ነው። ታች የነበረው ሌላቶ ማለት ነው። ብቻ ይገርማል። ይህንን ይመስላል። ፈጣሪ አንተ ይንርዳ። እኔ ቢሆን በእውነት እኔ እንደዛ ሱመያ እኔ ሰይድን ቢሆን ማለት ነው ሚስቴ እንደዛ ልጠፋ እንደዛ ልክ እንደ እንጀራ ሁሉ ነገር ምናምን እስከ ዞሬ ከሚፈለግ ማለት ነው። እዛ ጅቡቲን ካሄድኩት ሱመያ ከሌለ እዛ ማግባት የማን መሳት ማግባት ሱዲም ማግባት ነው እንጂ አንድ ሚስት እንደሌለ ያኔ አሁን ራሱ ታካብዳለች ብሎ ለማነገር ውሳ ራሱ ማለት ነው። እስቲ ዝም ብለህ አንተ ጣልቃ አትግባ። ሴቶች እንደዚህ አይነት ነገር አለ። ለምን ታውቃለህ? በቃ አሁን ፈለክ አይደለም፣ ብዙ ጊዜ ፈለክ አይደለም። በቃ ችግር የለም። ከልጅቷ ውለድ እስካሁን ራሱ ቆየች። አዩ አላ ነው ልጅ የሚሰጠው ምን ታደርጋለህ? ጣይ ማርፈና ክኔ ምናምን እንደተጠቀሙ አላ ነው የሚሰጠው። በጊዜ ነው አላ ነው የሚሰጠው። ግን ያኔ አንተ ሁሉ ነገር ቼክ ማድረግ አለብህ ይላሉ። ኢንሻአላህ ይላለው። ግን ዝም ብለህ ወደዛ አሁንም ሌላ ጊዜ አንተ ኢትዮጵያ ከሄድክ በኋላ እሷ እዚህ ነኝ ምናምን ካልክ አንተ ሮጦ እንዳትመጣ አይዞ ይላለው። እኔ ሌላ እየሮጥኩ ምን ላድርግ? የልጆች እንትን ነው አይቻልኩም። ተመልካቾቻችን እስቲ አሁን ወጥን እንግዲህ እንፈላልጋታለን። መንደሩ እየፈለግኩ ነው። ቤቷን አላገኘትም። ቤት ቀይራለች አሉኝ። ቤቱ እየዞርኩኝ ባላንኳኳም እየፈለግኩ ነው። ቤት ቀይራለች ብሎኛል። ባልቀርጽላችሁ እየዞርኩ እየፈለግኩ ነው። ያሉትንም ጠያቄያቸዋለሁ። ማግኘት አልቻልኩም ማለት ነው። ኢንሻላህ እስኪ ቤት ቀይራ ይሁን ከተማ ቀይራ ይሁን እኔ ሰላም ራሱ በጣም ታጠራጥረኝ። ባሏ አለ። እሱም ቤት ከቀይሮ በኋላ የጥራት አናውቅም ያሉ እንግዲህ ቤት ነው የቀየረችው ከተማ ነው የቀየረችው የሚለውን ደግሞ አብረን የምናየው ነው ማለት ነው። የምደርስበትን ማሳወቅ ይችላል ማለት ነው። አገኘኋት። እኔ ያው ትዳሬ በአንቺ ሰበብ ተበትኗል። እኔ አንቺን ትዳር አድናለሁ ብዬ እኔም በተንኩኝ። የምፈልገው ምንም ነገር አይደለም። እኔና እሷ አንድ ላይ ሆነን አስመርምረን በቪዲዮ ቀጥታ ቀርጸን ለሱመያ ብቻ ነው ማድረስ አላማዬ። እንታምነኝ እስኪ እንግዲህ አሁን ምናልባት ድምፁም ሊረብሽ ይችላል፣ ብዙም ላይሰማ ስለሚችል እስከ መጨረሻው ከኔ ጋር አሁኑና ልክ እኔ እንትን ካልኩ በኋላ የምነግራችሁ ይሆናል ማለት ነው። የምደርስበትን የማሳውቃችሁ ይሆናል ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንግዲህ ብቻዬን ተመልሼ መጥቻለሁ። እንግዲህ የልጁ ሲጠበቅ የነበረው የዲኤንኤ ምርመራ የልጁ ውጤት መልሱን ይዤላችሁ መጥቻለሁ ማለት ነው። ከብዙ ድካም በኋላ መልሱን አመጣሁላችሁ። ብዙዎቻችሁም ሱመያም መልሱን ስጠብቅ ነበረ። ስለዚህ እስከ መጨረሻው በትዕግስት አዳምጡኝ። ስፈልጋት ከመጀመሪያው ጀምሬ ከእነ አብዲ ጋር ሆኜ ስፈልጋት ቆይቼ በስተመጨረሻው የት እንደተገኘች እስከ መጨረሻው አዳምጡኝ እና ውድ ቤተሰቦቻችን ቪዲዮ ላይ እንዳያችሁት ከእነ አብዲ ጋር በጣም ዞርን በመኪና አንድም ቀን አይደለም 2-3 ቀን በላይ ዞርን። ከአብዲ ጋር ብቻዬንም ሄድኩኝና ይኸውላችሁ ብዙዎቻችሁ ላታምኑ ይችላላችሁ። ሄድኩኝና ስንጠይቅ ቤት ቀይራለች አሉ። ያው እኔም ደግሞ ጊዜ እየጠበቅኩ ነው። ባሏ ወደ ስራ ቦታ ሲሄድ ምናምን ነገር ነው
በደንብ አድርጌ ሴቶች ልኬባቸው በሴት እንደዚህ እንዲጣራልኝ አድርጌ በማውቀው ሳጣራ ልጅቷ ተሳፍራለች ይላሉ። ወዴት? ውዴዳ ይሁን አድራሞት ይሁን ከዚሁ ሀገር ውስጥ ሆነ ወደ ሌላ ሀገር ተሳፍራለች ይላሉ። በምክንያት ባሏ እዚህ እያለ እንዴት ብቻዋን ተሳፍራለች ስጠይቃቸው ከባሏ ጋር ተጣልታ ልጇን ይዛን ሄደችው። ከባሏ ጋር ተጣልታ ልጇን ይዛ ተሳፍራለች። የት እንደሆነ ግን በእርግጠኝነት ያውቁም። እኔ እንጃ ነው የሚሉኝ። ያው ያለችበትም በደንብ የሚያውቀው ባሏ ነው። ባሏን ደግሞ እንዴት ጠይቀው? ባሏን አይቼዋለሁ። ትንሽ ተኮራሿን ደግሞ አናገርም። ባሏ አለ። ባሏ እዚህ ነው ያለው። ልጅቷና ህፃኑ ልጅ የሉ እና በቃ ሱመያ ይኸው የዲኤንኤው ምርመራ ውጤት ይሄንን ይመስላል። በአንድ ቀን አጠዋት ብዬ አልመጣም ብዬ ደጋግሜ ስፈልጋት ነበር። ከሌሎች ከተለያየ ሰዎች ላጣራ ማለት ነው። ከባሏ ጋር ኃይለኛ ጸብ ነበረ። ተጣልተው ሄዳለች። እዚህ የለች። ተፋቷል ሁላ ነው ያሉት። ይህን ሁላ አላውቅም። ምናልባት ቪዲዮን አይተው ታውቆ ተጠራጥሯት ተጨቃጭቀው በዛ ጉዳይም ሊሆን ይችላል። ሰውም ወረኛ ነው ሊያደርሱ ይችላል። በዛም ጉዳይ ሊሆን ይችላል የጣሉት። ብቻ ተጣሉና ተለያዩ ይላል። እና ሱመያ የምጠብቂውም ዲኤንኤ ምርመራ ምንም ነገር የለም። አመንሽኝም አላመንሽኝም። ትልቋ ደግሞ እዚህ ጋር ጨዋታ የተጫወተችው እኔ የተጠራጠርኩት አቶ ሰላምን የተጠራጠርኩት። እሱን ጉዳይ ግን ገና አጣራለሁ። ሳላጣራ ምንም አላወራም። ሰላምን የተጠራጠርኩት ሮጣ የመጣችው ለተንኮል ነው ያልኩት። ልጅቷን ልታሻት ልደብቃት ሊሆን ይችላል። ሳላጣራ በደንብ አላወራም፣ ግን አጣራለሁ። እና ሰላምና ሀዋም ቁጭ ብለው ያው ፓስፖርቱን እንትን እንዳልኩት ቪዲዮ ሰርቶ ለቋል። ከሰላም ተናግራለች። ያው እኔ የሰላም ፓስፖርት ምንም አያደርግልኝም፣ አልሳፍርበትም፣ የትም አልሄድበትም። የምፈልገውን ነገር ብቻ እንድታደርግልኝ ነው። ሰላምን ፓስፖርቷን ያስኩባት እንድትተባበሬ ነው እንጂ ሌላ ተንኮል ባስብ ፓስፖርቱን ይሰራልኛል። ሰላምን ራሷን አልይዛትም። ሰላምን ራሱ ይዣት የሆነ በር ዘግቼባት ማረጋትን አድርጌ እንትን እላለሁ። ግን ሴት ነች፣ ከሴት እጅ ጋር አልፎካከርም። ወንድ ቢሆን ኖሮ አስፓልት ላይም በቂያችን ነው ለመጣላትም የሚፈልገውን ነገር ለማድረግ ማለት ነው። ግን ሰላም ሴት ልጅ ስለሆነች እሷ ላይ እጄንም ማንሳት አልፈልግም፣ ምንም ማድረግም አልፈልግም፣ ምንም አላረጋትም። አንድና አንድ ነገር ብቻ እሷ የሚያስፈልጋትን ነገር ይዣለሁ። አዎ ፓስፖርቷ እኔ ጋ ነው፣ ፓስፖርቷን ይዤዋለሁ። ሰላም ቪዲዮ የምታይ ከሆነ ያለ ፓስፖርትሽ ወዴት መሳፈራች እዚሁ ነው ያለሽው። ምንም አይነት ተንኮል ሰርተሽ ሮጠሽ አትሄጂም ማለት ነው። የሚፈልገውን ነገር እስካጣራ አርግልኝ ስል የነበረው ሚሞሪ ነበረ ስጠይቃት የነበረው ትችርም እሷ ጋር የለም እንደማላገኘው አውቄያለሁ። እዚህ እሱ ሌላ ጊዜ እንጠይቅበታለን። ሚሞሪ ሳይሆን ልጅቷን ደብቃታለች። ሰላም ሱመያ ለእሷ የምታግዝ የመሰላት ነው እንጂ ለእሷ የሚያግዝ ሰው ቢሆን አንድ ላይ አስቀምጦን ወይም ደግሞ ከኔ ጋር ራሱ ሆና እኔን አግዛኝ ያጠፋው ጥፋት እንደዚህ ያጠፋው ብላ በሽማግሌዎች ሱመያን እንድለምናትና ከኔ ጋር ታርቃ ሱመያ የምትፈልገውን ነገር በጠረጴዛ ዙሪያ ቁጭ ብለን ጉዳዩ እንዲፈታ ማድረግ ትችል ነበር። ሰላም ማለት ነው የኔና የሱመያ ጉዳይ እንዲፈታ። ሱመያም የማትፈልገውን ነገር ለዚህ አይነት ጉዳይ ነው ከአንተ ጋር መኖር የማልፈልገው፣ ይሄንን አድርግልኝና ከአንተ ጋር እኖራለሁ ልጆችን አሳየው የሚለውን ቁጭ አድርጋ ቢያንስ እሷ ማችል ከሆነ እንደ ትልቅ ሰው እንደተማረ ሰው ብታስብ ቁጭ አድርጋ እኔና እሷን በጠረጴዛ ዙሪያ እሷ እኔንም ከኔ ጋር ፌስ ቱ ፌስ መገናኘት ካልፈለገች ሽማግሌዎች የእሷን ቤተሰቦች ሆኑ የኔም ቤተሰቦች ሆኑ አመቻችታ ሁለታችን የሆነ መንገድ በቃ አለ አይደለ ወይ ታርቁ ወይ አትታርቁ የሚለውን መጨረስ ትችል ነበር። ታርቀንም አልታረቅን፣ ተጣልተንም አልጣላን፣ እስከ መጨረሻ ተለያይተንም አልተለየን። ልጆቼንም አላሳየች። ህጉም እኮ ልጆቹን አታሳይ አይልም። በህግ በኩልም ብንሄድ ማለት ነው አታሳይ የሚለቅ የለም። አብረሽ መኖር ካልፈለግሽ የእሱም ልጆች ናቸው። ብቻሽን አመተሽ ብቻሽን አልወለድሻቸውም። መፍት አለኝ በህግ መጠየቅ ማለት ነው። ግን ለዚች ጉዳይ ብዬ ሌላ ነገር አንቺ ላይ ብሶት እንዳይባባስብሽ እንዳትናደጂ ከሰሰኝ፣ በህግ ጠየቀኝ ምናምን እንደዚህ ያደረገኝ በህግ አስገድዶ ልጆቹ እንዲህ ብለሽ የበለጠ ከዚህ ሀገር ከኢትዮጵያ ጠፍተሽ እንዳትወጪ እሱ ፍራቻ ስላለብኝ እና አንቺ ላይም በህግ ሆናን አላስጠየቅሽም። አጥፍቻለሁ፣ ጥፋቴን ይቅርታ አድርጊና ልለምንሽ ብዬ ተንበርክኬ ለመንኩሽ። አልቅሽ ወላ ለመንኩሽ እምቢ አልሽ። ምን ላድርግ?
እሺ አንተም አሳያለሁ አልሽ። አንቺም የምትፈልጊውን አሳያለሁ። የምፈልገውን መስፈርት ካሟላልሽ የልጁ ጉዳይ እዛ የተወራልኝ ነገር እውነትና ውሸት መሆኑ ይለየልኝ ይጣራልኝ አልሽ። ትኬት ቆርጬ መጣሁ። ኢትዮጵያ ውስጥ አይደለም እዛው በ5,000 በ3,000 የሚሄደው ትኬት ቆርጬ እዚህ ድረስ መጣሁ። የመን ድረስ ስመጣ እኔ ላጣራ መጣሁ። ሰላም ምን ልታደርግ መጣች? ቢያንስ እኔ ካጣራው ካስመረመርኩ በኋላ ስትልኝ ለምትዩ ሰው እዚህ የምታውቂያቸው ዶክተር ጓደኞች አሉሽ፣ አረቦች አሉ፣ ሴቶች ከኔ ጋር በመልእክት እንኳን ማድረስላቸው። ከዛ እነሱ ያንን ወረቀት ምናምን ይዘው ከፈለጉ አንቺ ራስሽ ተናግረሻል። ካስመረመርኩ በኋላ የተመረመረበት ሆስፒታል ዶክተሮቹ ያሉሽ አረቦች ጓደኞችሽ ሊያጣሩ ይችላሉ። ከማጣራትም አልፎ ከኛ የሚፈለገውም ጸጉርም ሆነ በደምም ሆነ በምንም እንዲመረመር በምትፈልጊው መንገድ የሚመረመረው ናሙና የኔንም የልጁንም ለምትፈልጊው ዶክተር ሰጠልሽ ነበር። ወስዶ ያስመርምሩልሽ። ከኔ የሚፈልገውን አደርግ ነበር። ግን ሰላም ይሄ ሁላ እንዳይጣራ የእሱ ጉዳይ ከተጣራ እኔና አንቺ እንታረቃለን። ሰላም እኔና አንቺ እንድታረቅ ማትፈልግበት የሆነ ጉዳይ አለ። በደንብ ራስሽ እንትን በይ። እንደዚህ ሁል ጊዜ ከአንቺ ጋራ እዚህ እጅ ላግዝሽ እዛ ሆኜ እያለችሽ እኔና አንቺ እንዳንታረቅ የምታደርገው ሚሞሪውን ሰርቃ አምታ የሰርጉ ቪዲዮ ላንቺ አሳይታሽ ንዴቱ እንዲባባስብሽ እና ጥላቻው እንዲብስብሽ ብዙ የሰርጉ ሚሞሪ ኤዲት ያልተደረገ ቪዲዮዎችን አመጣችልሽ። የሰርጉ ቪዲዮ ኤዲት ሳይደረግ ብዙ አይነት ነገሮች ይኖራሉ። ቤት ውስጥ ያሉ ዝግጅቶች አሉ። የሆነ ወሬ ይወራል፣ ጨዋታዎች ይጨዋወታል። ብዙ አይነት ጨዋታዎች እንጫወታለን። ልምምድ ስናደርግ የሆነ በቃ አለ አይደለ፣ የሆነ መተቃቀፍ አለ፣ መሳሳም አለ፣ ምናምን እነሱን እንድታያቸው ፈልጋ ነው። ራሷ ካየች በኋላ እዛው መደበቅ እንኳን ትችል ነበር። ጤነኛ ሰው ብትሆን እዛው ትደብቃለች። ሱመያ እነዚህ ስታያቸው ይብስባታል፣ ትናድዳለች። ሰው ሀገር ነው ያለችው ምናምን ብላ መደበቅ ትችል ነበር። ከኢትዮጵያ ትኬት ቆርጣ እዚች እኔ ያለሁበት ውስጥ የድሮ ስቱዲዮ ቢሮ ውስጥ ይዛ መጣ። አብራችሁ ቁጭ ብላችሁ ሜሞሪዎቹን አሳየችሽ። ሰርጉን ቪዲዮቹ ምናምን አሳየችሽ። ሰርግ ኖርማል ሰርግ ወይ ሰው ሲጎራረስ ሲጨፈር ምን ሲባል አላ እሱ እንኳን ኤዲት የተደረገ ቢሆን እሺ፣ ኤዲት ሳይደረግ ብዙ ልምምድ አለ እዛ ጋር። ብዙ አንቺን ሱመያ የሚያስቀናት ነገሮች ሊኖሩ ይችላሉ። ስታያቸው እንደዛ ትናዳለች። ብዙ ያወራናቸው ወሬዎች አሉ እዛ ላይ ስለ እሷ መጥፎ ሳይሆን ሌላ ነገሮች ያወራናቸው አሉ። እነዚህ ስታይ ሱመያ ያብስባታል። ወጣም አላሳየችውም፣ እንዳላየም ለማስመሰል ነው እንትን ያለችው ማለት ነው። እና እኔ አሁንም ቢሆን ሚሞሪውን አይደለም ሚሞሪው ያለኝ ችግሬ ሚሞሪውን ቤት ድረስ ደፍራ መታ ካሜራማኖቹን አታላ ሰርቃ በመሄዷ ነው አለ ስለያዘ ልቀበላት የፈለግኩት እና ፓስፖርቷን የቀሟት መንገድ ላይ። ግን አሁን ጉዳዩ አይደለም። ሰላምም የደበቀቻት ልጅ ካላመጣች ፓስፖርቷን አታገኝ። ልጅቷን የደበቀችው ሰላም ናት። አመናችሁኝም አላመናችሁኝም ልጅቷን የደበቀችው ሰላም ናት። ሰላም ልጅቷን ደብቃታለች፣ እንዳላገኛት አድርጋለች። ሮጣ ቀድማ የመጣች እሷ እዚህ እንደ ኢትዮጵያ ነኝ ብላ ቪዲዮ የሰራች ቀን፣ የመን ነኝ ብላ ቪዲዮ የቀረጸች ቀን እኔ ኢትዮጵያ ከአዩ ጋር ነበርኩ። በዛች 2-3 ቀን ውስጥ የምታደርገውን አድርጋ ሀዋ ጋር ራሱ የመጣችው ስለ ልጅቷ ጉዳይ ስትላታ ወልተጠራ ነው የመጣችው፣ ሌላ ጉዳይ አይደለም። እና አሁን የሰላምን ጉዳይ እሷ ላይ ሳልደመድም በፊት ማጣራቸው ብዙ ነገሮች አሉ። አጣራና የእውነት እሷ ከሆነች ያሸሸችው ትልቅ ችግር ነው የሚፈጠረው። እና ብዙዎቻችሁ ደግሞ ሴት ልጅ ላይ ኮመንት ስር እንዳለ ሰው እንዴት ሴት ልጅ ላይ ፖሊስ ታመጣለህ? እኔ እንዴ ፖሊስ ያመጣሁት? ፖሊስ እኮ የጠራችብኝ እሷ ነች። እሷ ፖሊስ ጠራችብኝ። ሀገሪቷ ለሴት የምትሆናት እንደፈለግኩ ያደርጉሃል። እኔ በዋሻቸውም እኔን ያምኑኛል እንደፈለግኩ አደርጋለሁ ብላ ሄዳ ፖሊስ አመጣች። እኔም ደግሞ ምንም እንደማላመጣ ነበር ያሰበችው። ምን ማድረግ እንደምችል አሳየኋት። ያመጣችውን ፖሊስ ነው ለእሷ ሳይሆን ፖሊሶቹ ላመጣችው ፖሊስ ነው ፖሊሶቹን የጠራሁት። እነሱ ስለሚባቡ እኔና እሷ እንድነጋገር እሱ ፖሊሱ ዞር ማለት ስለነበረበት ነው። ለዛ ነው የጠሯቸው። እኔ እንዲጠሯቸው እሱን ሂድ አሉት።
እኛ እንድንነጋገር ሆነ ማለት ነው እንጂ ሌላ ጉዳይ። እኔ መጀመሪያ እሷ ለደበደባት አይደለም ፖሊስ ያመጣችብኝ። ፖሊሱንም አመጣች አላመጣችም ፓስፖርቱ እጅ ላይ ገብቷል። ያው ነው። ብዙዎቻችሁ ተናዳችሁ ሴት ልጅ ላይ እንዴት ታመጣለህ? ሴት ልጅ ታደርጋለህ? ላስደበድባት ወይ ላሳስራት አይደለም። ሴት ልጅ ናት እና እንዳሰባችሁት አይደለም። እሷ ፖሊስ ስለጠራች ነው ፖሊሶች የሚጠሯት። እሷ እኔ ላይ ፖሊስ ስላመጣች ፖሊሶቹን ጠሯቸው። እሷ 10 ፖሊስ ብታመጣ እኔ 100 አመጣ ነበር። የማምጣት ብርቅ አይደለም ግን። ስለዚህ አሁን ቤተሰቦችም እየጠበቃችሁ የነበራችሁት ለምን ሱመያ አድርግ ያለችሁን አንተ የተላከውን የሄድክበትን ጉዳይ ትተክ ለሜሞሪ ነው ወይ ምናምን ብላችሁ ነበር። እኔ ሜሞሪ ትቻለሁ፣ ስለ ሜሞሪ አይደለም። ልጅቷ ጠፍታለች፣ ከዚህ ሀገር ወጥታለች ተባለ። ሳፍሬት እንዲልች አላውቅም። ከ2 ከ3 ቀን በላይ ሲዞር ነበር ከተማን በሙሉ በመኪና እየተጠራጠርኩት። ትሰራለች የተባለው ቦታ ሰጠራ ነበር ከነ አብዲ ጋር ዞሬ። ምናልባት ከሱ ውስጥ ጣላ የምትሄድበትን ቤት ላጣራ ሄጄ ነበር። ሁሉም አይተናት አናውቅም። ከባሏ ጋር የሆነ ጊዜ ትጋይታለች። ከዛ በኋላ የት እንደሄደች አናውቅም። አንዳንዶቹ እዚሁ የመን ውስጥ ሆኖ ሌላ ከተማ አለ። ለምሳሌ ኢትዮጵያ ውስጥ ሆኖ አዲስ አበባ፣ ባህር ዳር፣ ባሌ ምናምን እንዲባል የተለያየ ከተማ አለ ማለት ነው። እንደዛ ነው። ሁዴዳ ምናምን ለማታውቁ ሰዎች ማለት ነው። ተሳፍራለች። ሁዴዳ ይሁን አልቃይዳ ይሁን አድራሞት ይሁን አናውቅም ነው ያሉት። የትኛውን ብዬ ሄጄ ልፈልጋት? በእርግጠኝነት የሚያውቀው ሰው የለም። ባሏንም እየልጠይቀው ምናልባት ቪዲዮ የሚያይ ከሆነ ደግሞ ያው እንትን ይላል። ሲጀመር አሁን ይህንንም ራሱ አላወራም ነበረ፣ ግን በዚህ ቪዲዮ ራሱ ሊያውቅ ይችላል። ግን ተጣልቷል፣ ተለያይተዋል፣ ተፋተዋል ብለን የተባልኩት በምን ጉዳይ እንደሆነ አለሁ አለ። በምን ጉዳይ እንድጣሉ ባላውቅም ተጣልተው ተፋተውን ሄደችው የሚባል መረጃ ነው የደረሰኝ። እና ሱመያ እሺ አሁንስ ምን ላደርግልሽ? ይኸው የለችም፣ ጠፍታለች ተባለ። ከዚህ ሀገር ወጥታለች ከባሏ ተባለ። ከባሏ ጋር ተጣልታ። ስለዚህ ያው ምን ላድርግሽ? ላስመረምር ነበር የመጣሁት። በፈለግሽው ልማልልሽ ማልኩኝ። ወላሂ የኔ ልጅ አይደለም፣ ወላሂ የኔ ልጅ ከሆነ የዛሬን ቀን አያሳድረኝ እምልልሻለሁ። የኔ ልጅ አይደለም፣ በፈለግሽው ልማል አሉ። ሰው እኮ ማንኛውም ሰው የራሱ እምነት አለው። በእምነቱ ይማማልና ይተማመናል። ልማልና እመኝኝ አልኩ። በቃ ከመርመራዎች እኔ ምዬ ከዋሻዎች የምጠይቅበት እኔ ነኝ። አንቺ ምን ያስጨንቅሻል? እኔ ልማልና በፈለግሽው ማለ ልማልሽ፣ እመኝኝ። ስለዚህ የሆነ ነገር አጣራ አልሽ። እኔ እንዳጣራ ነበር እንትን የፈለግሽው። ሰላም አታቆም ልጁ እኔ የማውቀው አይደለ? ሰላምም የላክሻት አንቺም እጅሽ ውስጧ ካለ አብራችሁ ተነጋግራችሁ ከሆነ መጣችሁ። ሌላ ሰው አትልኪው ነበር ከዚሁ ከኢትዮጵያ ድረስ እዚህ የምትልኪው። ለምን ሁሉም ሰው ለአንቺ ጥሩ የሚያስብል እንዳይመስልሽ። አንድ ቀን ትደርሽበታለሽ። የሰላምን ተንኮል አንድ ቀን ይሄ ሚስጥር ይወጣል። አንድ ቀን ለምን እንደምታሻሽ ለምን እኔና አንቺ እንድንታረቅ የማትፈልግበት ምክንያት አንድ ቀን ሊወጣ ይችላል። አንድ ቀን ይገለጸልሻል። ስለዚህ አሁን ያው ምንም ማድረግ አልችልም። ዲኤንኤ ምርመራ ለማስመርመር ነበር የመጣሁት። የሚመረመረውም ልጅና ሴትዮዋ የሉም። አሁን ምንም አማራጭ የለኝም። 1-2 ቀን ማጣራውን አጣርቼ ወደ ኢትዮጵያ መጓዜ ነው ማለት ወደ ኢትዮጵያ መመለስ ሄደው ምንም ማድረግ የለም። ለዛ ነበር የመጣሁት። ያው ኪሳራ ሆነ ማለት ወጥቼ አላገኝም። እኔ ልጁ የኔ ቢሆንና አስመርምሬ ውጤቱ እኔ መንዋረድ ብሆን ለማስመርመር ወጪ እመጣለሁ። ትኬት ቆርጬ አላድርጉም። እዛ ሆኜ የሆነ መላ አልፈጥርም። እዛ ሆኜ ግግም አይደለም የኔ አይደለም ምናምን አለ። ስለዚህ መኝ የኔ አይደለም እና ውድ ቤተሰቦቼ ወሬ ያበዛባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።